ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው ትምህርታችን ከንን የያዙ የአፋን ኦሮሞ ሐረጎች እንዴት ኔጌት እንደሚደረጉ እንመለከታለን። መሰረታዊ አገላለጹ ከንሂን ነው የሚሆነው ማለት ነው። ከንሂን ያል ማለት ነው። እሱን በፎርሙላ እንመለከታለን። ከዛ ምሳሌዎች እንለን። ኔጌሽን ኦፍ አፋን ኦሮሞ ክሎዝስ ኮንቴኒንግ ከን ፎር ቦዝ ፕሬዘንት ኤንድ ፓስት አክሽንስ። እንግዲህ ከንን የያዙ ከንን ተጠቅመን ከን የሚለውን ፕሪፖዚሽን ተጠቅመን ኢን ዘ ፓስት ታይም ኤንድ ኢን ዘ ፕሬዘንት ታይም ሐረጎችን ተመልክተን ነበረ። ኢን ዘ ፕሬዘንት ታይም የሚሄድ፣ የሚኖር፣ የሚበላ፣ የሚሰራ፣ የምንሰራ፣ የምንኖር እነዚህ ኢን ዘ ፕሬዘንት ታይም የሚያመለክቱ ናቸው። የሄድኩ፣ ያደረግኩ፣ የሰራሁ፣ የኖርኩ ደግሞ ፓስት ነው። ሁለቱንም አይተናል። እንደዚህ አይነት ሁለቱም አይነት አገላለጾች ኔጌት ሲደረጉ አንድ አይነት ፓተርን ነው የሚኖራቸው። ከፎርሙላው እንጀምራለን። ፎርሙላው ቢኤም ሲደመር ከንሂን ሲደመር ጂቱኤን አሁን የነገርኳችሁን አይነት ሐረጎች ኔጌት ስናደርጋቸው ይሄን ፎርሙላ ቤዚክ ፎርሙላ እንጠቀማለን። በምሳሌ ስለምናየው ችግር የለውም። ቢኤም በመቃ ማለት ነው። እንግዲህ ፕሮናውን ማለት ነው። አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ኢሼን የሚለውን የሚያጠቃልል ነው። ሰባቱን የአፋን ኦሮሞ ፕሮናውንስ ማለታችን ነው። ከንሂን እንግዲህ ከን የማለት ነው። ሂን ሲጨመርበት ከንሂን ያል አይነት የአማርኛ አፍራሽ ቃል ይሆናል። ጂቱኤን ሞኖ ሲምፕል ፓስት የምንለው ነው። It is defined as the simple past tense of a given Afan Oromo verb with respect to nuti. በምሳሌ እንመልከተው። እቺን ሰንጠረዥ እንመልከታት። እንግዲህ ቢኤም በሚለው ስር አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ኢሼን ታገኛላችሁ። ፎርሙላችን አስታውሱ። ቢኤም ሲደመር ከንሂን ሲደመር ጂቱኤን ነው። እንግዲህ በአረንጓዴ መደብ ማነው በአረንጓዴ ቀለም የተጻፈው ዴምኔ ነው። ዳት ጂቱኤን የምንለው እሱ ነው። እንግዲህ ሩት ቨርብ የወሰድነው በምሳሌ ዴሙ ነው። ዴሙ መሄድ ማለት ነው። the simple past tense form of the verb ዴሙ with respect to ኑቲ is ዴምኔ። ስለዚህ ከንሂን ዴምኔ ሲሆን ትርጉሙ ፕሮናውኑን ከፊት እናስቀድማለን። ከንሂን ዴምኔ ማለት እኔ የማልሄድ in the present time፣ እኔ ያልሄድኩ in the past time፣ እኛ የማንሄድ ያልሄድን፣ እናንተ የማትሄዱ፣ ያልሄዳችሁ፣ አንተ ያልሄድክ፣ አንቺ ያልሄድ፣ አንቺ የማትሄጅ፣ አንተ ያልሄድክ፣ እነሱ የማይሄዱ፣ ያልሄዱ፣ እሱ የማይሄድ፣ ያልሄደ፣ የማትሄድ፣ ያልሄደች። እንግዲህ ትርጉም በሚለው ስር የተጠቀሰውን የአማርኛ ትርጉም በአንድ ቃል ነው የምንጠቅሰው። ከንሂን ዴምኔ ለሁሉም አንድ አይነት ነው እና እንግዲህ ሩት ቨርቡ ዴሙ ነው። የሱ የወሰድነው ቨርብ ፎርም ዴምኔ ነው። ለሁሉም ለሰባቱም አንድ ስለሆነ አንድ ማለት ሞኖ፣ እንግዲህ ሞኖ አንድ ማለት ነው። ከዚህ ነው ሞኖ ሲምፕል ፓስት የሚለውን ተርሚኖሎጂ ኮይን ያደረኩላችሁ ማለት ነው። ስለዚህ አኔ ከንሂን ዴምኔ ማለት እኔ የማልሄድ ወይም ያልሄድኩ ሊሆን ይችላል። ኑቲ ከንሂን ዴምኔ እኛ ያልሄድን የማንሄድ። ኢሲን ከንሂን ዴምኔ እናንተ የማትሄዱ ያልሄዳችሁ። አቲ ከንሂን ዴምኔ አንተ ያልሄድክ፣ አንተ የማትሄድ፣ አንቺ ያልሄድሽ፣ አንቺ የማትሄጅ። ኢሳን ከንሂን ዴምኔ እነሱ የማይሄዱ ያልሄዱ። ኢኒ ከንሂን ዴምኔ እሱ የማይሄድ ያልሄደ። ኢሼን ከንሂን ዴምኔ እሷ የማትሄድ ያልሄደች ይሆናል ማለት ነው። ለሁሉም ተመሳሳይ ነው። ምሳሌ እናያለን። አኒ ነመጅባ ከንሂን ጃለኔዳ እኔ ጥላቻ የማልወድ ሰው ነኝ። ጅባ ጥላቻ ማለት ነው። ከንሂን ጃለኔ የማልወድ ማለት ነው። ከንሂን ጃለኔ በሚለው ውስጥ ሩት ቨርቡ ጃለችው ነው። እንግዲህ the ጂቱ ፎርም ኦፍ ጃለችው with respect to ኑቲ ጃለኔ ስለሚሆን በፎርሙላው መሰረት ከንሂን ጃለኔ ይሆናል ማለት ነው። የማልወድ ለማለት ሆጂ ከንሂን ጡሙሬ አማ ዴሙ ሂንደንዴሰን ስራ ያልጨረሳችሁ መሄድ አትችሉም። ሆጂ ስራ ነው። ከንሂን ጡሙሬ ያልጨረሳችሁ ማለት ነው። ዴሙ መሄድ ነው። አማ አሁን ማለት ነው። ሂንደንዴሰን አትችሉም ነው። ስራ ያልጨረሳችሁ ከንሂን ጡሙሬ። ከንሂን ጡሙሬ በሚለው ውስጥ ሩት ቨርቡ ጡሙሩ ነው። እንግዲህ the ጂቱ ፎርም ኦፍ ጡሙሩ with respect to ኑቲ is ጡሙሬ ይጠብቃል። ያልጨረሳችሁ ከንሂን ጡሙሬ ሂን ጡሙሬም ይሆናል because in full sentences can be omitted። ነምኒ ሂን ዋመምኔ ቆፒቻ ረቲ አርገሙን ቀቡ ያልተጠራ ሰው ግጭት ላይ መገኘት የለበትም። ሂን ዋመምኔ
ያልተጠራ። ቆጲቻ ዝግጅት፣ ቆጲ ዝግጅት ነው። ቆጲቻ ያው ዝግጅቱ ማለት ነው። አርገሙ መገኘት ነው። እንቀቡ የለበትም ማለት ነው። ስለዚህ ሂን ዋመምኔ ያልተጠራ። ሩት ቨርቡ ዋመሙ ነው። ጂቱ ፎርም ኦፍ ዋመሙ with respect to ኑቲ ዋመምኔ ነው። ሞኖ ሲምፕል ፓስታችን ዋመምኔ ይሆናል። ሂን ዋመምኔ ያልተጠራ። ለሰባቱም ብታደርጉት ለሰባቱም ተውላጠ ስሞች ለአኒ ለኑቲ ያልተጠራሁም ቢሆን እንደዚህ ነው። ያልተጠራንም ቢሆን ሂን ዋመምኔ ነው የምንለው ለሁሉም እንዳየነው በፎርሙላው። ነምኔ ሂን ቀበምኔ ባይ ኦዴስ ያልተያዘ ሰው ብዙ ያወራል። ሂን ቀበምኔ በሚለው ውስጥ ቀበሙ ነው ሩት ቨርቡ። ጂቱ ፎርም ኦፍ ቀበሙ with respect to ኑቲ ቀበምኔ ይሆናል። በፎርሙላው መሰረት ያልተያዘ ለማለት ሂን ቀበምኔ ይሆናል ማለት ነው። ዋንቲ ኦጋይንታኔ ዱበተሙን ቀቡ እውነት ያልሆነ ነገር መነገር የለበትም። ዋንቲ ያው ዋን እውነት ነገር ማለት ነው። ቲ ሰብጀክት ኢንዲኬተር ነው። ስለዚህ ዋንቲ ነገር ማለት ነው። ዋንቲ ነገር ማለት ነው። ሂንታኔ ያልሆነ እንግዲህ ሂንታኔ በሚለው ውስጥ ሩት ቨርቡ ተኡ ነው። the simple past form of the verb ተኡ for ኑቲ ታኔ ነው። ስለዚህ ያልሆነ ለማለት ሂንታኔ እንላለን ማለት ነው። ነምኒ ማስኪን ጎደኔ ተጃጅላን ይናርገቱ ማስክ ያላደረገ አገልግሎት አያገኝም። እንግዲህ በኮሮና ጊዜ ሲነገር የነበረ ትዕዛዝ ነው። ማስክ ያው ማስክ ነው። ይንጎደኔ ያላደረገ ተጃጅላ አገልግሎት ነው። አርገቱ ማግኘት ነው። ይናርገቱ አያገኝም። አርገቹ ማግኘት ነው። ይናርገቱ አያገኝም ማለት ነው። ስለዚህ ይንጎደኔ በሚለው ሩት ቨርቡ ጎደቹ ነው። እንግዲህ ለኑቲ ጂቱ ፎርሙ ጎደኔ ስለሚሆን ሲምፕል ፓስቱ ለኑቲ ጎደኔ ስለሚሆን በፎርሙላው መሰረት ያላደረገ ለማለት ይንጎደኔ እንላለን ማለት ነው። ኢኒ ካን ሂን ሆጀኔ ይንኛት ያልሰራ አይብላ። እንግዲህ እንደምታዩት ካን ወይ ኦሚት ተደርጓል ወይ በቅንፍ ተደርጓል አንድ ላይ ተጠቅሷል። in full sentences in the present past and in the negative forms can be omitted in full sentences ማለት ነው። ስለዚህ ኢኒ ሂን ሆጀኔ ያልሰራ ማለት ነው። ሂኛቲን እንግዲህ ሂኛቲን አይብላ ይሄ ፕሮሂቢቲቭ ኦርደር ነው። ሂኛቲን እሱን በራሱ ክፍለ ጊዜ ተመልክተናል። ሂኛቲን አይብላ ማለት ነው። ስለዚህ ሂን ሆጀኔ ያልሰራ በሚለው ውስጥ ሩት ቨርቡ ሆጀቹ ነው። so the g2 form of with the simple past tense form of the verb ሆጀቹ with respect to ኑቲ ሆጀኔ ስለሚሆን ያልሰራ ለማለት በፎርሙላው መሰረት ካን ሂን ሆጀኔ ሂን ሆጀኔ እንላለን ማለት ነው። የዛሬውን ትምህርታችንን በዚህ ጨርሰናል። በሌላ ጊዜ እስከምንገናኝ ነጋቲን አፍቶራ